ሰላም ሰላም ደንበኞቻችን ድሪያስ አውቶኬሽንን ከድሬዳዋ ከትንሿ ኢትዮጵያ ነው። ዛሬ ይዘንላችሁ የመጣነው ለአንድ ሳምንት ነፃ አገልግሎት ለአንድ ድርጅት ልንሰጥ ነው። እሱም በድሬዳዋ የመጀመሪያ የኤሌክትሪክ ትራንስፖርት ድርጅት ነው። ስዊፍት የትራንስፖርት ድርጅት ለስዊፍት ትራንስፖርት ድርጅት መኪኖች በሙሉ በኤሌክትሪክ በራሱ ለኤሌክትሪክ መኪና ተብሎ በተሰራው ዲያግኖስ በማድረግ የባትሪውን ላይፍ መኪናው ምን እንደሚያስፈልገው ምክንያቱም ኤሌክትሪክ መኪና ስትጠቀሙ ገና አዲስ ስለሆነ ለሀገራችን ምን ማድረግ እንዳለባቸው የባትሪውን ላይፍ ማራዘም እንዴት እንደሚችሉ ለአንድ ሳምንት ነፃ አገልግሎት ለስዊፍት ትራንስፖርት እንድሪያስ አውቶኬ ሰጥቷል። ይህንን አገልግሎት ከዛሬ ጀምሮ መጠቀም ትችላላችሁ። ህዳር 8 2018 ጀምሮ ለአንድ ሳምንት ነው የሚቆየው። ሁላችሁም መታችሁ የኤሌክትሪኩን ነፃ አገልግሎት ማግኘት ትችላላችሁ። እናመሰግናለን። ድሪያስ አውቶኬ ሁሌም አንድ እርምጃ ወደፊት